ሰላም እንዴት ናችሁ? በባለፈው ቪዲዮ የተወሰኑ ነገሮችን ለማየት ሞክረናል። የመጀመሪያ መግቢያውን ስፔሻሊ ዩዘር ኢንተርፌሱን ያ ማለት ሶሊድወርክን ስንከፍት ምን ምን ነገሮች አሉ፣ ምን ነገሮች ነው የምናየው። መጀመሪያ ላይ የትኛውንም የሶሊድወርክ ሶፍትዌር ስንከፍት ቀድሞ የሚመጡልን ነገሮች ምን ምንድን ናቸው የሚለው ሜኑ፣ ቱልባር፣ ኮማንድ ኮማንድ ማኔጀር፣ ፊውቸር ማኔጀር፣ ሄድስ አፕ እነሱ ነገሮች በሙሉ አይተናል። ታስባር የመሳሰሉትን የመጀመሪያው ስንከፍት ጀስት እንዲህ አይነት ነገሮች ይመጡልናል። ፓርት እንመርጣለን። ሶስት አይነት ነገሮች ናቸው ያሉት ብለናል። ፓርት፣ አሴምብሊ ኤንድ ድሮዊንግ። እኛ አሁን የመጀመሪያውን አይተናል፣ ኢንተርፌሱን የፓርቱን። ማወቅ ያለብን ነገር ምንድነው? ኢንተርፌስ ስንል የመጀመሪያው ላይ አሁን ይሄን እንደከፈት የሚመጡልን ነገሮች ማለት ነው አይደል? የመጀመሪያው ያን ሶፍትዌር ስንከፍት የሚመጣልን ነገር ኢንተርፌስ ይባላል። ያ ማለት ከተጠቃሚው ጋር ያን ነገር ከሚጠቀመው ሰው ጋር በቀጥታ ግንኙነት ያለው የሚገናኘው መጀመሪያ የሚያገኘው ማለት ነው። ይሄን አይተናል። የሁሉም የፓርት የአሴምብሊ ሜድሮዊንግም የተለያየ ዩዘር ኢንተርፌስ ነው ያለው። ያ ማለት አንድ አይነት ነው እንትኑ እዚህ ጋር የተቀመጡ ነገሮች ግን ውስጥ ላይ የምናገኛቸው ነገሮች የተለያዩ ናቸው። ለምሳሌ በዚህኛው በኩል የምናገኘው እዛ ላይ እንደዚህ አይደለም። ፊቸር ማናጀሩ እዚህ ይሄን ይመስላል። ኮማንድ ማናጀሩ እንደዚህ ቢመስልም ግን ታቦቹ የተለያዩ ናቸው። እዚህ ጋር የምናገኛቸው ታቦች እዛ ጋር አሉ፣ ግን ዩዘር ወደ መጀመሪያ እንደከፈትነው አይመጡልንም። የራሱ የሆነ ምን አለው ማለት ነው፣ ኮማንድ ማናጀር አለው። ድሮይንግም ላይ ስንሄድ በተመሳሳይ መልኩ የራሱ የሆነ ዩዘር ኢንተርፌስ አለው፣ ወይም መጀመሪያ ስንከፍት የምናገኘው ማለት ነው። ዋናው ግን አብዛኞቹ የምንጠቀማቸው ነገሮች አይቀያየሩም። የሚቀየሩትኝ እዚህ ጋር ኮማንድ ማኔጀር ላይ ያሉ ነገሮች ናቸው። እዚህ ፊውቸር ማኔጀር ላይ ያሉት በተወሰነ መልኩ የመቀየር አላቸው፣ ግን በብዛት ተመሳሳዮች ናቸው ማለት ነው። ስለዚህ የመጀመሪያ ላይ ስንከፍት ማየት ከሚጠበቁብን ወይም ደግሞ ማየት ካሉብን ነገሮች መካከል ብለን የወሰድነው የመጀመሪያው ነገር ሚሊሜትር ወይም ደግሞ ዩኒት ነው። ዩኒትን እንዴት ነው? የት ላይ ነው? እዚህ ጋር ስታትስ ባር አለ። እዚህ ስኮል ስታትስ ባር ብለናል። ስታትስ ባሩ ላይ እዚህ ጋር አለች ኤምኤምጂኤስ ፋንዳሜንታል ዩኒት ነው የሚያስቀምጠው። ያ ማለት ሌንግዝ፣ ማስ እና ታይም ማለት ነው። በዛ መልኩ እናስቀምጣለን። የተሰጠን ድሮዊንግ ምንድን ነው? በሚሊሜትር ነው የተቀመጠው፣ በሜትር ነው የተቀመጠው፣ በሴንቲሜትር ነው፣ በኢንች ነው የሚለውን ካየን በኋላ ይሄን ነገር የምንወስድ ይሆናል ማለት ነው። እዚህ ጋ እኔ የፈልገው ሚሊሜትር ነው ካልኩኝ ይሄኛውን ሰሌክት አደርጋለሁ ማለት ነው። የመጀመሪያ ስንገባ ማየት ያለብን መርሳት የሌለባችሁ ሁሌም ቢሆን ይሄ ነገር ነው። ቢኮዝ በሌላ ከሰራችሁ በኋላ አፌክት እንዳያደርጋችሁ ማለት ነው። ሁለተኛ ከምናያቸው ነገሮች ውስጥ ያ ማንዳቶሪ አይደለም፣ ግዴታ ማየት አይጠበቅባችሁም፣ ግን ብታዩት መልካም ነው ብዬ የማስበው ይሄኛውን ባክግራውንድ መቀየር። እኔ የማደርገው እንደዛ ነው። መጀመሪያ ይሄኛውን ካዩ በኋላ እዚህ ጋር መጥቼ ዲስፕሌይ ሲን ወይም ደግሞ አፕላይ ሲን አለ፣ እሱ ጋር 3 ፖይንትድ ፌር ነው። እኔ በብዛት የምጠቀመው ፕሌን ዋይት ነው፣ ጥርት ያለ ይሄን ስለሚያሳየኝ ማለት ነው። ይሄን እጠቀማለሁኝ። ሁለቱን በተደጋጋሚ በገባው ቁጥር ቼክ የማደርጋቸው ነገሮች ናቸው ማለት ነው። ይሄ ከሆነ ዛሬ የምናየው ምንድን ናቸው? ስኬች ውስጥ ያሉ ነገሮች እስካሁን ዩዘር ኢንተርፌሶቹን አይተናል። እነዚህ ቱልባሮች ይባላሉ ብለን ሪበኖቹን እያንዳንዱን አይተናል። እዚህ ጋር ያሉ ስኬች ላይ ፊቸር ታቦቹን አይተናል፣ ቱልባሮቹን አይተናል። አጠቃላይ ደግሞ ሪበኖቹን ወይ ደግሞ አጠቃላይ ኮማንድ ማኔጀር ስለሚባለው ነገር ያለፈው ቪዲዮ ላይ በደንብ ያወራን ይመስለኛልና፣ ግን እነዚህን እንዴት ነው የምንጠቀማቸው? ምን አድርገንስ ነው የምንጠቀማቸው? በምን ጊዜ ለመቼ ነው የምንጠቀማቸው? እነሱን ነገሮች እናያለን ማለት ነው። ዲቴል ለማየት እንሞክራለን። ስኬች መጀመሪያ ላይ ምን ላይ ነው የምንስለው? 2D ይሄ ሶሊድ ወርክ 3D ነው።
ሶ እያንዳንዱ ስሪዲ ግን ስሪዲ የሆነ ነገር መጀመሪያ ለመስራት ስሪዲ ለመሆን ቱዲ መሆን አለበት። መጀመሪያ ቱዲ መሆን አለበት። ከቱዲ በኋላ ወደ ስሪዲ የሚሄደው። ለምሳሌ አንድ ቤት ስሪዲ ነው አይደለ? ቤት ስታዩት ስሪዲ ነው፣ ግን መጀመሪያ ስሪዲ ለመሆን ይሰመራል አይደለ? ከዛስ የሚቆፈረው ቦታ ይለያል። ስለዚህ ቀና ብላችሁ ስታዩትኝ የሚቆፈረውን ቦታ መሬቱ ሲለካ ቱዲ ነው። ከዛስ ቁፋሮው ሲጀመርና እየተቆፈረ ሲመጣ ስሪዲ ይሆናል። ብሎኬት ብንለው የመጀመሪያ ብሎኬቱ የሚደረደርበትን አስምረን ነው ወደ መደርደሩ የሚኬደው። ያ ማለት መጀመሪያ ብሎኬቱ ሳይደረደር በፊት መሬት ላይ ያረፈው የቤቱ ክፍሎች እና አጠቃላይ ይዘቱ ቱዲ ነው ማለት ነው። ከዛ በኋላ ወደ ስሪዲ ሄደው። ዝም ብሎ ስሪዲ የሚሆን ነገር የለም። መጀመሪያ ቱዲ ይሆናል። ስለዚህ ወይ ፍሮንቱን እንስላለን፣ ወይ ቶፑን እንስላለን፣ ወይ ሳይዱን እንስላለን። ከዛ ነው ወደ ስሪዲ የምንቀይረው። ስለዚህ ሁሌም ማስተዋል ያለብን ነገር ምንድነው ማለት ነው? ስሪዲ ያለ ቱዲ የለም። ቱዲን ሳንሰራ ወደ ስሪዲ አንሄድም። ስለዚህ ቱዲን ለመስራት ደግሞ አንዱን ነገር መፈለግ አለብን። ወይ ፍሮንቱን፣ ወይ ቶፑን፣ ወይ ራይቱን ሳይድ እዛ ላይ መስራት አለብን። ስለዚህ የመጀመሪያው እዚህ ጋር ስኬች አለ። ስኬች ላይ እዚህ ጋር አሮ አለች። አሮውን ስነካ ሁለት አይነት አለው። ስኬች አለ፣ ስሪዲ ስኬች አለ። ስሪዲ ስኬች የምንለው ታቦችን በመነካካት ወደ ፍሮንት፣ ወደ ቶፕ፣ ወደ ራይት በመቀያየር ነው። ይሄኛው ግን ስኬች ላይ ስንገባ ሶስት አማራጮችን የሚሰጠን ወይ ፍሮንቱ ላይ ነው የምንስለው፣ ወይ ቶፑ ላይ ነው፣ ወይ ራይቱ ላይ ነው የምንስለው። ከሶስቱ ውጭ ድሮ ማድረግ አንችልም። ስለዚህ ስኬች ላይ ስንል ቱዲ ነው የምንሰራው ማለት ነው። ስለዚህ ስኬች እንነካለን። ስኬችን ስነካ ሉክ መጀመሪያ የነበረው አይደል? አሁን ላይ ሶስት ነገሮች ይመጣሉ አይደል? ይሄኛው ፍሮንት ፕሌን አለ። ፕሌን ማለት የምንስልበት ፍሮንት ላይናችን የምንስልበት ወይ ስኬቹ የሚያርፍበት ቦታ ፕሌን ይባላል። ፕሌን አለ እዚህ ጋር፣ እዚህኛው ጋር ቶፕ ፕሌን አለ፣ እዚህኛው ጋር ደግሞ ራይት ፕሌን አለ ማለት ነው። እዚህ ጋር እንደምታዩት ይሄ ፕሮፐርቲ ማናጀር ነው ብለናል። ሰሌክት a plane on which to create a sketch for the entity ለምናደርገው ወይ ደግሞ ለኢንቲቲው የምንስለው ቦታ ነው እዚህ ጋር ሰሌክት የምናደርገው። ስለዚህ እኔ ለሳይ ፍሮንት ነው የፈልገው ካልኩኝ እዚህ ጋር ፍሮንት የሚለው ላይ ክሊክ አደርጋለሁ። ይሄ ፍሮንት መጣልኝ ማለት ነው። ፍሮንት መምጣቱን በምንድን ነው ቼክ የማደርገው? ቅድም አይታችሁ ከነበር የነበረው ኤክስ ምልክት ብቻ ነበረች። አሁን ላይ ግን ይሄ ምልክት ይመጣል ማለት ነው። ይሄ ምልክት ማለት ኤግዚት ማለት ነው። ኤግዚት ስኬች። ያ ማለት ስኬች ውስጥ ናችሁ፣ አንድ ጊዜ የመሳያ ቦታ ውስጥ ገብታችኋል። ስለዚህ ከዛ መውጣት ስትፈልጉ ያችን ነክታችሁ ነው የምትወጡት። ከምኑ? ከስኬቹ። እቺኛዋን ስኬች ኤግዚት ስኬች ትባላለች። ወይም ደግሞ እዚህ ጋር መተን እዚህ ጋር የምታዩትኝ ኤግዚት ስኬች አለ። መጀመሪያ ስኬች ከሚለው ቦታ ላይ አሁን ላይ ወደ ስኬቹ ስንገባ ኤግዚት ስኬች ይላል ማለት ነው። የመረጥነው ፍሮንት ይሁን ቶፕ ይሁን በምን እናውቃለን ካል እዚች ጋር ኤክስ ዋይ ላይ ኤክስ ዋይ አክሲሱ ላይ ያሳየናል ፍሮንት ይላል። ስለዚህ ፍሮንት ላይ ነን ማለት ነው። ፍሮንት ላይ ነን። ስለዚህ በዚህ ቼክ እናደርጋለን። አሁን የፈለግነውን መሳል እንችላለን። እዚህ ጋር ማየት የሚጠበቅባቸው ነገርና አንድ ደግሞ በቅድሚያ ማወቅ የሚገባን ነገር እዚህ ጋር ማድረግ የምንችላቸው ነገሮች ብቻ ናቸው ኦፕን የሚሆኑት። ለምሳሌ አሁን ስኬች ውስጥ እነዚህ ነገሮች በሙሉ ኦፕን ናቸው። እዚህ ጋር ኦፍሴት የሚለው ኦፕን አይደለም። እዚህ ጋር ሙቭ የሚለው ኦፕን አይደለም። ኪዊክ ስናፕ ኦፕን አይደለም። ሌሎቹ በደንብ ጎላ ብለው ደመቅ ያሉት እዚህ ጋር መስራት የምንችላቸው ናቸው። ፈዘዝ ያሉት ለምሳሌ እዚህ ጋር የሚታያችሁ ነገር ይሄኛው ነገር ይሄኛው ነገር ለምሳሌ ይሄኛው ነገር አሁን እዚህ ጋር ሄድስ አፕ ላይ ያለው የማንጠቀማቸው ነገሮች ናቸው። ያ ማለት እዚህ ጋር አሁን ላለን ነገር የማያስፈልጉን መጠቀም የማንችለው
ናቸው ማለት ነው። እዚህ ጋር ደመቅ ያሉት ሌሎቹ ግን መጠቀም የምንችላቸው ናቸው። በስኬች ላይ በፍሮንት ፕሌኑ ላይ መጠቀም የምንችላቸው ነገሮች በሙሉ ይበራሉ፣ መጠቀም የማንችላቸው ደግሞ ይጠፋሉ ማለት ነው። ስለዚህ ለምሳሌ ፊውቸር ላይ ቢሄድ ሉክ እዚህ ጋር ያለው ብቻ ነው ክፍት መጠቀም ይችላል። እዚህ ጋር ብቻ ነው ክፍት፣ ሌላው በሙሉ ኢትስ ላይክ ፈዟን ማለት ነው። which means አሁን ላይ መጠቀም አልችልም። ስለዚህ ስኬች ላይ ይገባሉ። ይሄ ለምን ይጠቅመናል? ያለንበትን ቦታና ምን መስራት እንደምንችል ይጠቅመናል፣ ለማወቅ ይጠቅመናል። ምክንያቱም እኔ እዚህ ጋር ከፍቼ ሌሎቹ ዝግ ከሆነብኝ እዚህ ውስጥ አማራጭ ይችን ብቻ መጠቀም ነው። ስለዚህ በዚህኛው ለመጠቀም የሚያስችለኝን እሞክራለሁ ማለት ነው። ስለዚህ ይሄን እናያለን ማለት ነው። ኤክስ ለምሳሌ እዚህ ጋር ብነካው ከዚህ እወጣለሁ። ሉክ አሁን ላይ ነው። ይሄን በተመሳሳይ መልኩ ፍሮንት ነው የሚለው ፍሮንቱን ነው እያሳየኛለሁ፣ ግን ስኬች አይደለም። አሁን የሆነ ነገር ለመሳል ብፈልግ አልስልም፣ መጀመሪያ መምረጥ አለብኝ። ቢኮዝ እዚህ ጋር እንደምታዩት ምንም አይነት የኤግዚት ስኬች ምልክት የለም አለ። ቅድም እዚህ ጋር የኤግዚት ስኬች ነበር፣ እዚህም ጋር ኤግዚት ስኬች ነበር። አሁን ግን እዚህ ጋር ያለው ስኬች ነው የሚለው፣ እዚህም ጋር ምንም አይነት የዛ ምልክት የለም። ምልክቱ የሌለው ይሄን አንጠቀምበትም፣ ወተናል። እዚህ ጋር እንደምታዩት ይሄ ሮል ይባላል። ሮል አፕ ኤንድ ሮል ዳውን ማድረግ እንችላለን። እዚህ ጋር ወርታች የነበረው ነገር የለም። አዲስ በሰራን ቁጥር ይሄኛው ዝቅ እያለ ይመጣል። ዝቅ እያለ ልክ በሰራነው ቅደም ተከተል ልክ ማለት ነው። አሁን ላይ ግን ምንም አይነት ነገር የለም። ስለዚህ ይሄ ነገር ግዴታ የሆነ ፕሌን መምረጥ አለብን። ለምሳሌ ላይን ልሳልቢ ላይን ክሊክ ባደርግ ልክ ምረጥ ይለኛል። አሁን የሚያስመርጠኛል። ምንድነው የምትፈልገው? ምረጥ። አልፈልግም ካልኩኝ ይሄን መርጣለሁ ማለት ነው። እዚህ ጋር ስናይ አይዞሜትሪክ ነው። ስለዚህ እስኪ አሁን ደግሞ ስኬች ፍሮንት ፕሌን እንደምታዩት እዚህ ጋር ኤግዚት ስኬች አለ፣ እዚህኛው ጋር ክሎዝድ አለ ማለት ነው። ቅድም ያሳየኋችሁ ሮል አፕ ኤንድ ሮል ዳውን ያልኳችሁ ይቺ ናት። አሁን አዲስ ስንጀምር ወርታች በዚህ አይነት መልኩ ትጀምራለች። ሌላ ነገር አሁን ይሄን ኤግዚት አድርጌ ሌላ መሳል ስጀምር አሁን ወርታች ዝቅ ትላለች። ኮንሲኩዌንሱን ተከትሎ ወርታች ዝቅ እያለ ይመጣል ማለት ነው። ስለዚህ ምን እንደሰራን እዚሁም እያንዳንዱ ነገር ያሳየናል ማለት ነው። እንጀምርና ደግሞ መስራት እንጀምር። ስለዚህ ፕሌን መርጠናል፣ የምንሰራበትን ቦታ አውቀናል። ስለዚህ የምንሰራበትን ቦታ ካወቅ ምንድነው የምንሰራው? እዚህ አሁን ዛሬ የምናየው እንዴት አድርገን መጠቀም እንደምንችል ነው። ለምሳሌ እዚህ ጋር ምን አለ ማለት ነው? በብዛት የምንጠቀመው ላይን ነው። ላይን ምንድነው? ሉክ እዚህ ጋር አብዛኛውን ነገር ለማወቅ ከፈለግን ሆቨር ማድረግ ወይም ደግሞ ከርሰራችን ወስደን እያንዳንዱ ሪቨን ላይ ስናስቀምጥ እንግዲህ በባለፈው እንዳየነው ሪቨን ማለት እያንዳንዱ ኮማንዶች፣ ይሄ ላይን ሪቨን ነው፣ ሰርክል ሪቨን ነው። እያንዳንዱ እዚህ ጋር ያሉ ነገሮች በሙሉ ለየብቻ ስናያቸው ሪቨን ናቸው ወይም ደግሞ ኮማንድ ናቸው ማለት ነው። ስለዚህ እዚህ ጋር ሪቨኑን ምልክቷ ላይ ሪቨኑ ላይ ስናስቀምጥ ከርሰራችንን ምልክት ያሳየናል ማለት ነው። ሉክ ከአንዱ ቦታ ተነሱ ወደ አንዱ ቦታ ሲያሰምር እናያለን። ስለዚህ እታችም ስታዩት ምን ይላል ማለት ነው? ጽሁፉ ስኬች ላይን ክሊክ ቱ ፕሌስ ዘ ስታርት ፖይንት። የምትፈልጉት ቦታ ላይ ክሊክ አድርጉ። ምን ካልን ስኬችን ላይንን ሰሌክት ካደረግን በኋላ የምትፈልጉት ቦታ ላይ ክሊክ አድርጉ። ከዛስ ድራግ አድርጉ፣ ጎትቱት and release when the line is in the correct length። የምትፈልጉት ርቀት ላይ የምትፈልጉት ሌንግዝ ላይ ላይኑ ሲሆን ልቀቁታል፣ ክሊክ አድርገን ማለት ነው። you can also use two clicks to place the start and end point። መነሻውና መዳረሻውን ነጥብ ለመለየትም አንዱ ቦታ ላይ ክሊክ አድርጋችሁ መነሻው ላይ የመጨረሻው ቦታም ድራግ ማድረግ ክሊክ ማድረግ ትችላላችሁ። ስለዚህ ይሄን ሁለቱንም እናያለን ማለት ነው። ስኬች ላይ እንደምታዩት አሮ አለች። ያ አሮ አለች ማለት
እዚህ ጋር ያለው ላይን ብቻ አይደለም፣ ሌሎቹም በውስጡ የያዛቸዋሉ። ምን ሶስት ነገሮችን ይዟል። የመጀመሪያው ላይን ነው፣ ሁለተኛው ሴንተር ላይን ነው፣ ሶስተኛው ሚድ ፖይንት ላይን ነው። እንግዲህ አዛን ኢንጂነር የተለያዩ የላይን አይነቶች አሉ። የላይን አይነቶቹ ምንድናቸው? ተግባራቸው፣ የሚለያዩባቸው መንገዶችስ ምንድናቸው? ላይን ማለት ኢትስ ሶሊድ ነው አይደለ? ሶሊድ ላይን የምንለው አለ። ምንም አይነት ያልተቆራረጠ ብሮክን ያልሆነ በቃ ለማንኛውም የሚጠቀሙ ሶሊድ ላይን የሚለው እዚህ ጋር ሶሊዱን ነው። ሶሊድ ላይን አለ። እዚህ ጋር ሴንተር ላይን የምንለው ደግሞ ሴንተሩን የምንለይበት የሆነች ትንሽዬ ብሮክን የሆነ ግን ብሮክን የሆነው በመካከል ትንሽ ከዛ ተለቅ ያለ መስመር ከዛ ትንሽዬ መስመር ቆረጥ ብላ ከዛ ተለቅ ያለ ማለት ነው። ሚድ ፖይንት ላይን የምንለው ደግሞ የመጀመሪያው ላይን ሁለቱ የመጀመሪያውና ላይንና ሴንተር ላይን መጀመሪያ ላይ እንዳየነው ከአንድ ቦታ ከስታርት ፖይንቱ ተነስተን ክሊክ በማድረግ እስከ ኤንድ ፖይንቱ ድረስ በመሄድ የምንፈልገው ሌንግዝ ላይ ክሊክ እናደርጋለን። በዛን የምናውቀው። ሚድ ፖይንት ላይ ግን እንደዛ ሳይሆን የምንፈልገውን ያህል ርቀት ከሆነ እንዲጓዝልን ከፈለግ ከግማሹን የምንጀምረው ያ ማለት ከመጀመሪያው ነጥብ ላይ ከአንደኛው ነጥብ ላይ ተነስተን ወደ ሁለተኛው ነጥብ ስንሄድ በተቃራኒ በኩል እኩል አብሮን እየተጓዘ የምንፈልገው ነጥብ ላይ ክሊክ ስናደርግ ከተነሳንበት እስከ ክሊክ መጨረሻ ላይ ክሊክ እስካደረግንበትና በዛኛው ሳይድም በኩል ተመሳሳይ አይነት ርቀት እናገኛለን ማለት ነው። ያ ማለት አንድ 100 ሚሊ ሜትር የሆነ ላይን ብስል የምንጀምረው ከ50 ሚሊ ሜትር ነው። ከሴንተሩ 50 ሚሊ ሜትር ሲሄድ ከሴንተሩ በዛኛው በኩልም 50 ሚሊ ሜትር ይሄዳል ማለት ነው። ስለዚህ 100 ሚሊ ሜትር አገኘሁ። ይሄን ላይን እዚህ ጋር የሚፈልገው ክሊክ አደርጋለሁ። ሶሊድ ላይን ነው። ስለዚህ ምን ይላል እዚህ ጋር በቢጫ ያለው ሜሴጅ ነው። እነዚህን ነገሮች ማንበብ አለብን። edit the settings of the next new line or sketch a new line። ለምሳሌ ሁለት አይነት ነገሮች ናቸው እዚህ ያሉት። ይሄን የምሰራበት የመጀመሪያው ነገር ስታርት ፖይንት ተነስተን ድራግ ማድረግ። ለምሳሌ እዚህ ጋር እንዳለ ድራግ አድርገዋለሁ። look እዚጋ ላይን የመጀመሪያው የምፈልገው እዚህ ጋር ከሆነ እዚህ ጋር ክሊክ አደረኩኝ። ከዛ ስጎትተው የምፈልገው ርቀት ላይ ድረስ ይደል። ለምሳሌ እዚህ ጋር ቢሆን እዚህ ጋር ክሊክ አደርጋለሁ ማለት ነው። ስለዚህ ይሄ ምን ይባላል? ላይን ነው። ኢትስ ኮልድ ሶሊድ ላይን። ወደ ሌላ ቦታ መሄድ ከፈለኩኝ ሁለት አይነት አማራጭ አለኝ። ኦኬ ወደ ሌላ ቦታ መሳል ከፈለኩኝ ስላለው፣ ካልሆነ ግን እና እዚህው ላይ ብቻ እንዲበቃይ ከፈለኩ ኬቦርዳችን ስኬፕ የምትላለች ስኬፕን መጫን እንችላለን። ካልሆነም ደግሞ ራይት ክሊክን ተጭነን እዚህ ጋር ሰሌክት በቃ አደርጋለሁ ማለት ነው። ታች እዚህ ጋር ስታተስ ባሩ ላይ ስታተስ ባር ማለት ይሄ ነው ብለናል። እዚህ ጋር ያሉ ምልክቶች ሉክ እዚህ ጋር አንደር ዲፋይንድ ይላል። አንደር ዲፋይንድ ላይ ሶስት ነገሮች አሉ። ዲፋይንድ አለ፣ አንደር ዲፋይንድ አለ፣ ኦቨር ዲፋይንድ አለ ማለት ነው። አንደር ዲፋይንድ የምንለው ዲፋይንድ ያልገለጽናቸው አሉ ማለት ነው። መግለጽ የሚጠበቅብን ኮምፕሌት የሚያደርገው የሳልነውን ዲዛይን ወይም ደግሞ ቱዲያችንን ኮምፕሌት የሚያደርገው ኮምፕሌት ቱዲ እንዲሆን የሚያደርገው ያልጨረስነው የሆነ ሌንግዝ አለን። ያ ማለት ዳይሜንሽን ያልተሰጠው ዳይሜንሽን አንኖን የሆነ ዳይሜንሽን አለው መገለጽ ያለበት ግን ያልገለጽ ነው። ያ ማለት አንደር ዲፋይንድ ነው፣ መገለጽ ያለበት ያልተገለጸ። ፉሊ ዲፋይንድ ማለት ደግሞ እያንዳንዱ ነገር የተገለጸ ነው።
ስለዚህ ፉሊ ዲፋይንድ ነው። ሙሉ የሚያስፈልገው ነገር ለዛ ነገር ለመስራት የሚያስፈልጋቸው ነገሮች በሙሉ ተገልጿል። ኦቨር ዲፋይንድ ደግሞ የተገለጸው አገላለጽ ከሚጠበቀው በላይ ነው ወይም ደግሞ ኦቨርላፕ ያደረጉ አለ። ለምሳሌ ዳይሜንሽኑን ሁለት ጊዜ መግለጽ ኦቨር ዲፋይንድ ነው፣ ያሳስጠናል። ሌሎችን በተመሳሳይ መልኩ ማለት ነው። ከዛም በተጨማሪ ርቀቱን ይነግረናል ማለት ነው። ለምሳሌ ይሄኛውን ክሊክ ሳደርግ እዚህ ጋር ሌንግዝ ይልና 30.32 ሚሊ ሜትር 30.32 ሚሊ ሜትር። ስለዚህ ሌንግዙንም እዚህ ጋር ክሊክ ሳደርግ አውቀዋለሁ ማለት ነው። እዚህ ጋር ከዚህ በፊት እንዳየነው ላይን ፕሮፐርቲ ብሎ እዚህ ጋር ፕሮፐርቲ ማናጀር ነው። ሶ ላይኑ እዚህ ጋር ሆሪዞንታል ነው። ይሄ ላይኑ ሆሪዞንታል ነው። እዚህ ጋር ሌንግዙን ይነግረናል። አንግሉ 0 ነው። ስትሬት ላይን ስለሆነ 0 ነው። እዚህኛው ጋር በተመሳሳይ መልኩ ይሄን ይለኛል ማለት ነው። እዚህ ጋር አሁን አንደር ዲፋይንድ ነበር። አሁን ፉሊ ዲፋይንድ ላድርገው። እዚህ ጋር ስማርት ዳይሜንሽን አለ። የተለያዩ አይነት ዳይሜንሽኖች አሉ። ስማርት ዳይሜንሽን፣ ሆሪዞንታል ዳይሜንሽን፣ ቨርቲካል። ስማርት ዳይሜንሽን ሰሌክት ሳደርግ ሉክ ይሄን ጎትተዋለሁ፣ ክሊክ አድርጋለሁ ማለት ነው። ክሊክ ሳደርግ ይሄ ይመጣልኛል። ያ ማለት ዲፋይን እንዳደርግ ነው ይሄ ይመጣልኝ። እኔ የፈልገው 50 ከሆነ እዚህ ጋር 50 ላሉኝ ማለት ነው። 50 ካልኩ በኋላ ቅድም ዩኒት ላይ መጀመሪያ ስንገባ ዲፋይን ማድረግ ካሉብን ነገራቶች መካከል ዩኒት ነው ብለናል። አሁንም ግን ያንም ዲፋይን ባናደርገው እዚህ ጋር ማድረግ እንችላለን። ዩኒት የሚለውን ስንጫን ሴንቲሜትር አለ፣ ፉት አለ፣ ኢንች አለ፣ ሜትር አለ። እነዚህ የምናያቸው በሙሉዎች አሉ። ስለዚህ እኔ የፈልገው ሚሊሜትር ነው። ሚሊሜትር ባልለው እንኳን ዩኒት መጀመሪያ ዲፋይን ስላረኩኝ ባይ ዲፎልት ምን ለማለት እንደፈለኩ ሶሊድወርክ ስለሚረዳ ምንም አይነት ዩኒት ካልሰጠሁት በሚሊሜትር ነው የሚሰራው። ሶ እኔ አሁን ሚሊሜትር ካልኩት ኦኬ ዘን እነካዋለሁኝ፣ ይሄ ይሆናል ማለት ነው። ስለዚህ እዚህ ጋር ወርታች መተን ስናየው ክሊክ ስናደርግ ይሄን እዚህ ጋር ሌንግዝ ሶሪ እዚህ ጋር አሁን ይሄኛው ራይት ክሊክ ስናደርግ ሌንግዙን ለማወቅ እዚህ ጋር ሌንግዝ 50 ሚሊ ሜትር ይላል። ፉሊ ዲፋይንድ ይላል። ፉሊ ዲፋይንድ ቅድም አንደር ዲፋይንድ ነበር። ያ ማለት ዲፋይንድ ከሚሆነው መሆን ከነበረበት በታች ነው ዲፋይንድ የሆነው ነበር። አሁን ግን ኢትስ ፉሊ ዲፋይንድ ነው። መገለጽ ያለባቸው ነገሮች በሙሉ ተገልጸዋል። ስለዚህ አያስፈልግም፣ መግለጽ አይጠበቅበትም ሌላ ነገር። ይሄ ብቻ ለገለጸው ነገር በቂ ነው ማለት ነው። አሁን ቅድም አንደር ዲፋይንድን አይተናል። ፉሊ ዲፋይንድ አይ ልዩነቱን አሁን ላሳያችሁ። ይሄኛውን ለማጥፋት ስንፈልግ እዚህ ጋር ያሉ ነገሮች ለማጥፋት ስንፈልግ ራይት ክሊክ እናደርጋለን። ድሊት የሚል አለ፣ ድሊት እንላለን። ይሄን ድሊት ሳደርገው እዚህ ጋር አንደር ዲፋይንድ ይላል። አሁን ምን ማለት ነው አንደር ዲፋይንድ? እዚህ ጋር በጥቁር አንደር ዲፋይንድ ከሆነ ሰማያዊ ነው የሚሆነው። ፉሊ ዲፋይንድ ከሆነ ጥቁር ነው የሚሆነው። አን ኦቨር ዲፋይንድ ካለ ደግሞ ቀይ ይሆናል ማለት ነው። ላይናችን ቀይ ነው የሚሆነው ኦቨር ዲፋይንድ ከሆነ። እዚህ ጋር እንደምታዩትኝ ሰማያዊ ሆናለች። ያ ማለት ለምሳሌ እቺን ልጅ ብጎትታት ትጎተታለች። ስለዚህ አንደር ዲፋይንድ ያለኝ ይችን ብትጎትታት ትጎተታለች። ስለዚህ የተገለጸ ነገር የለውም። ሌንግዙ ምን ያህል እንደሆነ መግለጽ አለብህ እያለኝ ነው። ካልሆነ የሆነ ነገር ብታንቀሳቅሳት ትንቀሳቀሳለች። ስለዚህ ይሄን አሁን ባንክ ሳንቀሳቅስ ሉክ አብሮ ይንቀሳቀሳል። ለምን?
ፉሊ ዲፋይንድ አይደለም የተገለጸ አይደለም። እሺ ፉሊ ዲፋይንድ ሲሆንስ እዚህ ጋር ስኬች ስማርት ዳይሜንሽን ሶሪ ዘን አርጌ 50 ልበለው 50 አልኩት። እዚህ ጋር እንደምታዩትኝ ከርሰሬ ላይ የዳይሜንሽን የስማርት ዳይሜንሽን ምልክት አለች። እዚህ ጋር ስማርት ዳይሜንሽን በርቷል። ስለዚህ ሌላ ነገር አሁን ለመስራት ሊያስቸግረኝ ስለሚችል ሌላ ስፈልግ እዚህ ጋር ራይት ክሊክ ስነካ አጠፋታለሁ ማለት ነው። ስለዚህ ያበራነውን ነገር ማጥፋት የምንችል ራሱን ክሊክ በማድረግ ነው። አንድ ሁለተኛ ደግሞ ኬቦርዳችን ላይ እስኬፕ በማድረግ እሱንም ማጥፋት እንችላለን ማለት ነው። አሁን እዚህ ጋር እንደምታዩት ፉሊ ዲፋይንድ ብሏል። እንደምታዩት እዚህ ጋር ቅድም ሰማያዊ ነበረች፣ አሁን ግን ጥቁር ናት። ለምሳሌ ይሄን ይዤ ልጎትት ብል አይጎትትም፣ ወደ ላይ ልውሰደው ብል አይሄድም። ቢኮዝ ሙሉ ለሙሉ ተገልጿል። መገለጽ ያለበት ነገሮች በሙሉ ስለተገለጸ ከዚህ ውጭ አይንቀሳቀስም። ከዚህ ውጭ መንቀሳቀስ አይችልም። ስለዚህ ፉሊ ዲፋይንድ ነው። በየትኛውም በኩል አንቀሳቅሰው ብፈልግ የተገለጸ ነገር አለው፣ ማንቀሳቀስ አልችልም። ስለዚህ ይሄኛው ስካል ፉሊ ዲፋይንድ ሆኗል የምንለው በዚህ ምክንያት ነው። ስለዚህ ዳይሜንሽኑን ግዴታ መግለጽ አለበት። ዳይሜንሽኑ መገለጽ አለበት። ፉሊ ዲፋይንድ ነው አይደለም ለሚለው ማለት ነው። ስለዚህ ይሄ ፉሊ ዲፋይንድ እያንዳንዱ ነገር ስትሰሩ ፉሊ ዲፋይንድ ቢሆን በጣም መልካም ነው። ፉሊ ዲፋይንድ ከሆነ አሁን እንዳሳየኋችሁ እዚህ ጋር መታችሁ ክሊክ አድርጋችሁ ድራግ ብታረጉት አይንቀሳቀስም፣ ምን አይልም። ያ ማለት አያበላሽባችሁም ድሮይንጋችሁን። ግን ያ ነገር የማይሆን ከሆነ ፉሊ ዲፋይንድ ካልሆነ የሆነ ነገር ችግር ላይኖር ይችላል፣ ያን ያህል አይደለም። ግን በጣም አሁን ትልቅ በሚሆንበት ሰዓት ከአንደኛው ጋር ያለው ግንኙነት ዳት ማች አይሆንም ማለት ነው። የሆነ ነገር በምትነኩበት ሰዓት ይበላሽባችኋል። ቢኮዝ ከወደ አንዱ በኩል ይጎተታል። የተገለጸ ነገር የለውም፣ ድንበር የለውም። እያንዳንዱ ነገር መግለጽ አለብን ማለት ነው። ሁሌም ቢሆን እታች ላይ መተን ዲፋይንድ ነው፣ አንደር ዲፋይንድ ነው፣ ኦቨር ዲፋይንድ ነው የሚለውን ነገር ማየት አለብን። ስለዚህ ቅድም እንዳልኳችሁ በከለር ሲሆን ደግሞ አንደር ዲፋይንድ ከሆነ ሰማያዊ የሚሆነው፣ ፉሊ ዲፋይንድ ከሆነ አሁን ላይ እንደምታዩት ጥቁር ይሆናል፣ ኦቨር ዲፋይንድ ከሆነ ደግሞ ቀይ ይሆናል ማለት ነው። ስለዚህ በዚህ መለየት ትችላላችሁ። ይሄን ይመስላል ማለት ነው። ምን ላይን ከላይን አይነቶቹ እንግዲህ የላይን የመጀመሪያው ነው ብለናል። ሁለተኛው ደግሞ ሴንተር ላይን አለ። ሴንተር ላይን የመጀመሪያ ድሮይንጋችንን ከመሳላችን በፊት መሳል የሚጠበቅበት ሴንተር ላይ ነው። ማዕከሉ የትኛው ነው? ሴንተሩ የትኛው ነው? ምክንያቱም ከሴንተር ተነስተን ነው ወደ ቀኝ መሄድ ነው ወደ ግራ፣ ከሴንተሩ ተነስተን ስለሆነ ሴንተሩ የመጀመሪያ ላይ ዲፋይንድ መሆን አለበት። ስለዚህ ሴንተር እንደምናውቀው ስለዚህ ብሮክን ላይን ነው። ብሮክን ላይኑ ግን እንደ ሌሎቹ አይደለም ማለት ነው። ሉክ ቅድም እንዳልኳችሁ አሁንም ድረስ ላይኑ አልጠፋም ማለት ነው። የስ ሉክ ላይኑ አሁንም ድረስ አለ። የሆነ ቦታ ክሊክ ካረኩኝ አሁንም እንደገና ሊሆን። ስለዚህ ምን አረጋለሁኝ? ይሄን ለማጥፋት እዚህ ጋር መጥቻው ላይን የምትለዋን ክሊክ የስ ክሊክ ሳረግ እንደዚህ ይሆናል ማለት ነው። እንደምታዩትኝ ወይም ደግሞ እንደዚህ አይነት አጋጣሚ ሲያጋጥማችሁ እዚህ ጋር ዙም ቱ ኤሪያ አለ። ስለዚህ የሆነችውን ፓርት ብቻ ዙም ማድረግ እንችላለን። ለምሳሌ እቺን ብናይ ሉክ እንደምታዩት እዚህ ጋር ስሞል አለች ትንሽዬ ነጥብ ነገር፣ ከዛ ረዘም ያለ፣ ከዛ ትንሽዬ፣ ከዛ ረዘም ያለ ብሮክን ነው። ይሄ ላይን ምን ይባላል? ስካል ሴንተር ላይን ነው። ኮንስታንት ከሆነ ግን እቺ በትንሿና አሁን ይሄኛው አንድ ትንሽ አለ፣ ከዛ ትልቅ አለ። ግን ሁሉም ተመሳሳይ አይነት ሌንግዝ ካለውና ብሮክን ከሆነ ዛትስ ኮልድ ሂድን ላይን እንለዋለን ማለት ነው። የሆነ በውስጥ የተደበቀ እኛ ያላየነው ላይን አለ። ዙም ቱ ፊት አድርገዋለሁ።
ይህም በተመሳሳይ መልኩ እዚህ ጋር እንደምናየው it is fully defined so defined ይሄኛው as you see እንደዚህ ይሆናል ማለት ነው። ወደዛኛውም በደንብ አልተገለጸም። ለዛም ደግሞ እዚህ ጋር ሪቢልድ ስናደርግ እንደዚህ ይሆናል ማለት ነው። ያ ማለት ወይም ደግሞ ስኬች ከስኬቹ እንወጣለን። ከስኬቹ እንደገና ለመግባት ይሄኛውን ስኬች ዳብል ክሊክ ማድረግ እንችላለን። እዚህ ጋር የምናየውን ዳብል ክሊክ ማድረግ እንችላለን። ካልሆነ ደግሞ ራይት ክሊክ አድርገን እነዚህ አማራጮች ይመጣል። ኤዲት ስኬች ፕሌን። ለአሁኑ ግን ኤዲት ስኬች አለ። ይሄኛውን ነካለን ድንገት ሲጠፋባችሁ ማለት ነው። ሶ ይሄን ዲፋይን ማድረግ እንችላለን። እዚህ ጋር ዲፋይን አደረጉን ግን ፉሊ ዲፋይንድ ያለው ሴንተር ላይን ስለሆነ ኢንፋናይት ሴንተር ላይኖች አሉ። ሶ ለዛ ኢትስ ፉሊ ዲፋይንድ ብሎታል ማለት ነው። ይሄን ይመስላል። አሁንም ድሌት ለማድረግ ስፈልግ ክሊክ አድርገን እዚህ ጋር ድሌት እንላለን ማለት ነው። የሶስተኛው ቅድም እንደነገርኳችሁ እንግዲህ ላይንን አየን፣ ሴንተር ላይን አየን፣ ሚድ ፖይንት ላይን አየን። ሚድ ፖይንት ማለት ላይኑ ስታርት የምናደርገው ከሚድ ፖይንት ነው፣ ከመካከለኛው ፖይንት። ለምሳሌ ወደዚህ እዚህ ጋር ክሊክ አድርጌ ወደ አንደኛው አቅጣጫ ሲሄድ በተቃራኒ አቅጣጫ እኩል በሆነ ሌንግዝ ላይኑ ይሄዳል ማለት ነው። ለምሳሌ እዚህ ጋር 26 ነው። ኦኬ እሺ እኔ 45 47 50 49.99 ይልኩኝ እዚህ ጋር ለመውጣት አሁንም እቺን ላይን ተመልሼ ክሊክ አደርጋለሁ። this is called midpoint። ስለዚህ ስማርት ዳይሜንሽን ላይ ገብቼ ዳይሜንሽን መስጠት ይችላሉ። 99.97 ይላል። 100 ብየሰጥ ከሁለቱም በኩል ርቀት ያላቸው 100 ነው የሚሆነው 100 አሉ። ስለዚህ ከዚህ ከሴንተሩ ጀምረን እስከዚህ ድረስ ያለው 50 ነው። ከዚህ ጀምረን እስከዚህ ድረስ ያለው 50 ነው ማለት ነው። ስለዚህ ብዙ መልፋት አይጠበቅብንም። ስለዚህ እንደዚህ አይነት ሚድ ፖይንት ላይ የሚያስፈልጉ ነገሮች ሲኖሩ ቀጥታ ሚድ ፖይንት ኮማንድን መጠቀም እንችላለን ማለት ነው። ሶ በጣም አሪፍ ከሆኑ ፊቸሮች መካከል ይሄም አንደኛው ፊቸር ነው ማለት ነው። ብዙ ጊዜ ከዚህ በኋላ መጠቀም የሚያስፈልጉ ቦታዎች ስለሚመጡ ይሄ አንድ ነገር ነው። አሁንም ለማጥፋት ሁለት አይነት አማራጮች አሉኝ። ይሄ ላይን ብቻ ስለሆነ የመጀመሪያው ቅድም እንዳሳየዋችሁ ላይኑን ራይት ክሊክ እናደርገዋለን። ከዛ ሌፍት ክሊክ ስናደርግ እዚህ ጋር ዲሊት የምትል ትመጣለች። ካልሆነ ደግሞ ይሄኛው ወደዚህ አረንጓዴ ነው ብለናል። አረንጓዴ እና ሰማያዊ ሲሆን የባለፈው ልዩነቱን ያየን ይመስለኛል። ልዩነቱን ካላየንም የሁለቱ ልዩነት ምንድነው? እዚህ ጋር ማስተካከል ሴሌክሽን ቱል ይባላል። ሴሌክት የምናደርግበትን ቦክስ ሴሌክሽን አለ፣ ላሶ ሴሌክሽን አለ። ለምሳሌ ከግራ ወደ ቀኝ ስናደርግ ሰማያዊ ነው። ከቀኝ ወደ ግራ ስናደርግ ደግሞ አረንጓዴ ነው። ይህ አረንጓዴ ነው ማለት ትንሿን የአንደኛውን ፓርት ትንሿን ፓርት ብቻ ጫፏን ብቻ ከነካት ሙሉን እንደነካው ይቆጠራል። ያ ማለት ሙሉን እንደነካው ሼድ ያደርገዋል። ለምሳሌ እዚህ ጋር መጥቼ ይቺን ብቻ ብቻን ሉክ ሙሉን ሴሌክት ያደርግልኛል። ይሄ አረንጓዴ ሲበራ ነው። ወይም ደግሞ ከቀኝ ወደ ግራ ሲሄድ ነው። ከግራ ወደ ቀኝ ሲሆን ደግሞ ሰማያዊ ነው። ያ ማለት ሙሉን ሴሌክት ካላደረግነው ጥቂት ፖይንት ብቻ ጥቂት ነጥቧን ብቻ ሴሌክት በማድረግ ማስተካከል አንችልም። ለምሳሌ እዚህ ጋር አለች፣ ይሄን ሴሌክት ባደርግ አይመጣም። ግዴታ ሙሉን ሴሌክት ማድረግ ይጠበቅብኛል ማለት ነው ወደዚህ ከሆነ። ስለዚህ ይሄን ሴሌክት ማድረግ አለብኝ ማለት ነው። የሁለቱ ልዩነት እነዚህ ሴሌክሽን ላይ ይሄን ይመስላል። ስለዚህ ከፈለኩ ደግሞ እዚህ ጋር ክሊክ አድርጌ
ኪቦርድ ላይ ድሌት የምትለዋን መጫን እችላለሁ። ግን እዚህ ጋር ይሄን ሰሌክት ካረኩ በኋላ ራይት ክሊክ ዘን ድሌት yes ይሄን አደርጋለሁ ማለት ነው። ሶ እንደቅድሙ ደግሞ በሌላ ደግሞ ሁለተኛ ደግሞ የምንስልበት ድራግ በማድረግ ነው። yes ስለዚህ እዚህ ጋር ያለበት ቦታ ላይ እንጫንና ድራግ አድርገን እዚህ ጋር ቦታ ላይ ስለቀው ጀስት አይኖርም ማለት ነው፣ ይጠፋል። የቅድሙ እዚች ጋር ራይት ክሊክ ነበር አይደለ? ራይት ክሊክ አረኩኝ፣ አሁን የምፈልግበት ቦታ ላይ ነው። ራይት ክሊክ ካረኩ በኋላ አንድ ጊዜ ሌፍት ክሊክ የምፈልግበት ቦታ ላይ ሌፍት ክሊክ ካረኩ በኋላ ድራግ አላደርገውም፣ አልጎትተውም፣ አልስበውም፣ ጀስት እንዲንቀሳቀስ አደርገዋለሁ ኖርማል። ስለዚህ የሆነ የምፈልገው ቦታ ስደርስ አሁንም ሁለተኛው ነው ኢንዲንግ ፖይንቱ ላይ ሌፍት ክሊክ እንጫናለሁ፣ ክሊክ አድርጋለሁ ማለት ነው። ክሊክ አድርጋለሁ፣ ይሄኛው ሰሌክት ማድረግ ይችላል። ሁለተኛው ስታይላችን ግን አሁን ያየነው ይሄኛውን ካረግነው በኋላ የምንፈልግበት ቦታ ላይ ክሊክ አናደርግም፣ ድራግ በደንብ ጫን እንለዋለን። ሌፍት ክሊክን ከተጫን በኋላ ድራግ ነው የምናደርገው። ድራግ አድርገን የምንፈልግበት ቦታ ወይም ደግሞ እንዲያርፍ የምንፈልግበት ቦታ ሲደርስ እንለቀዋለን። ለምሳሌ እዚህ ጋር ከፈለኩኝ እዚህ ጋር ጀምሬ እዚህ ጋር ማቆም ከፈለኩኝ እዚህኛው ጋር ሌፍት ክሊክን ጫን ብዬ ይዟለሁኝ። ከዛ ድራግ አደርገዋለሁ፣ እጎትተዋለሁ። ሲጎትተው ይሄ ይመጣል። እዚህ ጋር ስለምፈልግ እዚህ ጋር ነው የሚፈልገው፣ ሰሌክት አድርጋለሁ። ይሄን ሳንቀሳቀስ ግን እስካሁን አልለቀኩም ሌፍት ክሊክን፣ አሁንም እንደተጫንኩ ነው። ቢኮዝ ከለቀኩት የለቀኩት ቦታ ላይ ይቀራል ማለት ነው። ላይኑ እስከለቀኩት ቦታ ድረስ ብቻ ነው ሌንግዙ። ስለዚህ የምፈልግበት ቦታ እስከሚደርስ ድረስ የተጫንኩትን አልለቀውም ማለት ነው። ሌፍት ክሊክን ሆልድ አድርጌ ይዤዋለሁ። ሶ አሁንም ድራግ አድርጌ የምፈልግበት ቦታ እዚህ ከሆነ እዚህ ጋር መጥቼ እለቀዋለሁኝ። ሶ የነበረው ይቆማል ማለት ነው። ሶ በዚህ መልኩ መሳል እንችላለን። ያው ብዙ አይነት አማራጮች አሉ። እነዚህ ላይን ውስጥ እነዚህ ሶስቱ አሉ ማለት ነው። ሶ ሌላውንም እንዲሁ የምናየው ይሆናል ማለት ነው። እንደቅድሙ እዚህ ጋር መጥፋት ይችላል። ላይኗን እንትን ማለት ስፈልግ ከላይኗ መውጣት ስፈልግ አሁንም መጥቼ ላይኗን ነካታለሁ ማለት ነው። ስለዚህ እንደቅድሙ ይሄን ሰሌክት አድርጌ አጠፋዋለሁ፣ ድሌት ስለዋለሁ ማለት ነው። ሶ ይሄ የመጀመሪያው ላይን የሚባለው ኮማንድ ነው። ሁሌ በብዛት የምንጠቀመው ነው ሪበን ነው። ስለዚህ ሁሌ የምንጠቀመው ስለሆነ በደንብ ትኩረት አድርገን እዚህ ጋር ልንሰራ ይገባል ማለት ነው። ልናስተውል ይገባል። በጣም ኢዚ ነው። ሶ መለየት ያለብንና ማወቅ ያሉብን ነገሮች ነው እዚህ ጋር እያየን ያለ ነው። ስለዚህ በዚህ አይነት መልኩ እንሰራለን ማለት ነው። ከዛ በተጨማሪ ሁለተኛው ኢትስ ኮልድ ሰርክል ይባላል። ሰርክል ማለት ከአንድ ሴንተር ተነስተን ወደ ሆነ ቦታ ክሊክ የምናደርግበት ነው። ያ ማለት የዛ ርቀት ሬዲየስ ይባላል። ሬዲየስ ደግሞ በሁሉም አቅጣጫ እኩል የሆነ ነው። ስለዚህ አሁንም እዚህ ጋር በሰርክል ላይ ምን አለች? አሮ አለ ማለት ነው። ሉክ አሮ አለ። ስለዚህ አሮን ስጫነው ሁለት አይነት የሰርክል አይነቶች አሉ ይለኛል። የመጀመሪያው ኖርማል ሰርክል ነው። ሁለተኛው ፐሪሜትር ሰርክል ነው። በሁለቱ መካከል ያለው ልዩነት ምንድነው? ኖርማል ሰርክል ማለት ሁለት ነጥቦችን ብቻ ነው የሚጠቀመው። ያ ማለት የመጀመሪያው ሴንተሩን አለ። ከሴንተሩ እስከ ሬዲየሱ ድረስ ያለውን ነው የምንሰራው። የሆነ ሴንተር ላይ ተነሳን 50 ሬዲየስ ያለው ከሆነ 50 ላይ ሄደን ክሊክ ማድረግ ነው የመጀመሪያው ሴንተሩ ላይ። ከዛ 50 ላይ ሬዲየሱ 50 ላይ ብቻ ሁለት ነጥብ ብቻ ነው ማለት ነው መንካት የሚጠበቅብን። ፐሪሜትር ሰርክል ሲሆን ግን 3 ነጥብ ነው የሚያስፈልገን ማለት ነው። ዙሪያው ላይ ነው ሄደን ሰሌክት የምናደርገው፣ በዛው ይመርጣልን ማለት ነው። ሶ የመጀመሪያው ሰርክል ላይ መጣን። ሶ እዚህ ጋር ነው ሴንተር መሆን እንዲፈልግ ያልኩት ብል እዚህ ጋር ሰሌክት አደርጋለሁ። ሰሌክት አድርጌ መግለጽ የሚጠበቅብኝ ምኑን ነው ማለት ነው? ጀስት ሬዲየሱን ነው። ሬዲየሱ አሁን 48 ነው ይለኛል፣ 42 ነው፣ 49 ነው። ሶ እኔ የምፈለኩት 44 ላይ ከሆነ እዚህ ጋር ከሆነ የፈለኩት
ክሊክ አደርገዋለሁ ሌፍት ክሊክ ማለት ነው። ስለዚህ ይሄን ሰርክሉን ሰራሁኝ ማለት ነው። ይሄ ሰርክል ነው። ፐሪሜትር ሰርክል ሲሆን ደግሞ ፐሪሜትር ሰርክል እዚህ ጋር ተነሳሁኝ። አሁን ደግሞ ሌላ ቦታ መግለጽ አለብኝ። ሉክ የተነሳሁት የት ነው? እዛው ዙሪያው ላይ ነው ሰርክሉ። አሁንም እዚህ ጋር ክሊክ አደረኩኝ። በሁለቱ መካከል ያለው ሊንግዝ ዲፋይን አድርጌያለሁ። ሶስተኛውን ደግሞ ይቀረኛል። ስለዚህ ሶስተኛውን እዚህ ጋር እንዲሆን ፈልጌያለሁ ካልኩኝ እዚህ ጋር ክሊክ አደርጋለሁ። ስለዚህ እዚህኛው ሰርክል ላይ ሁለት ነጥቦች ላይ ብቻ ነው ሁለት ነገሮችን ነው ማወቅ የሚጠበቅብኝ፣ ወይም ደግሞ የምነካቸው ክሊክ የሚያደርገው እዚህ ጋር ሴንተሩ ላይ ክሊክ አደረኩኝ፣ ዘንድ የምፈልገው ሬዲየስ ላይ ክሊክ አደረኩኝ። እዚህ ጋር ግን ሴንተሩ ላይ ክሊክ ማድረግ አይጠበቅብንም። ዙሪያው ላይ ነው 3 ጊዜ ክሊክ የምናደርገው 3 ቦታ ላይ ማለት ነው። እዚህ ጋር አንድ ቦታ ላይ እዚህ ጋር አንድ ቦታ ላይ የምንፈልገው ቦታ ላይ ደግሞ አንድ ጊዜ ስናደርግ ይሄ ሰርክሉ ክሬት ይደረጋል ማለት ነው። የሰርክሉን ዳይሜንሽን አሁን ዲፋይን ማድረግ ስፈልግ እዚህ ጋር ስማርት ዳይሜንሽን እገባለሁኝ። ሰርክሏን ስነካ ያመጣልኛል። ራይት ክሊክ አደርጋለሁ። ራይት ክሊክ ሳደርግ ይሄ ይመጣልኛል። እኔ 90 ከፈለኩ ስኮል 90 አለዋለሁ ማለት ነው። ይስተካከላል። በተመሳሳይ መልኩ ይሄንም ልክ እንደዛው እዚህ ጋር መጥቼ ሰርክሏን ስነካ ወይም ደግሞ እዛ አካባቢ ከርሰሬን ሳሳርፈው ይበራል። ኦሬንጅ ከለር አይነት ይሆናል። አሁንም ይችን ተጭኜ 60 ነው ማድረግ የፈልገው 60 ሚሊ ሜትር። ይሄኛው ዲያሜትር ነው። ያ ማለት ዲያሜትር ማለት ሬዲየስ ይባዛ በሁለት ማለት ነው። ስለዚህ የዚህ ሬዲየስ ማለት የዚህ ሲካፈል ለሁለት ከዚች ከሴንተሯ እስከዚህ ላይን ያለው ርቀት ማለት ነው። በሁሉም አቅጣጫ ተመሳሳይ ስለሆነ ስለዚህ 30 ሬዲየስ አለው። እዚህ ጋር ደግሞ 90 ሲካፈል ለሁለት 45 ሬዲየስ አለው ማለት ነው። ሰርክል ይሄን ይመስላል። እዚህ ጋር አሁንም ስማርት ዳይሜንሽን ከርሰሯ ላይ የምታዩት ነገር ጥቁር የሆነች ሰርኪት አይነት እንደ ኤን አይነት ነገር ያለችው የስማርት ዳይሜንሽን ምልክት ናት። ስለዚህ ስማርት ዳይሜንሽን ስላለ እዚህ ጋር ሄደን ክሊክ በማድረግ ስማርት ዳይሜንሽኑን አጠፋዋለሁ ማለት ነው። እነዚህ ነገሮችን አሁንም ማጥፋት ከፈለኩኝ ይሄኛውን ክሊክ አደርጋለሁ። አሁንም ይሄኛውንም ድጋሚ አብሬ ክሊክ ማድረግ ከፈለኩኝ ልክ ሌላ ቦታ ላይ እንደምጠቀመው ኮንትሮልን ተጭኜ ነው ክሊክ የማደርገው። ክሊክ አደረኩኝ፣ ሁለቱንም ክሊክ አደርጋለሁ ማለት ነው። ይሄን ራሱ ካልፈለኩት ቅድም በሰሌክሽን ማለት በዚህ ሙሉን ሰሌክት ማድረግ ይችላሉ። እዛ ራይት ክሊክ ዘን ዲሊት። ይሄኛው ሁለተኛው ኮማንዳችን ነው። ኢትስ ኮልድ ሰርክል ይባላል ማለት ነው። ይሄኛው ደግሞ ስፕላይን ይባላል። ስፕላይን ማለት እዚህ ጋር እንደምታዩት ስኬች ስፕላይን ክሊክ ኤንድ ድራግ ቱ ክሬት ኢች ስፕላይን ሴግመንት ዳብል ክሊክ ቱ ኮምፕሊት ዘ ስፕላይን። ስፕላይን ማለት ኢትስ ጀስት ላይክ ፖሊጎን ፖሊላይን ነው። ከርብ እያደረግን በተለያዩ በሌንግዙ እና ከርቡን በመጠቀም የምንሰራው ነው። ጀስት ላይክ እንደ ፖሊላይን ማለት ነው። አንድ ላይን ሆኖ ግን ጀስት ብዙ አይነት የሚተጣጠፉ ነገሮች አሉት። ለምሳሌ እዚህ ጋር 3 አይነት ነገሮች አሉ። ስፕላይን አለ፣ ስታይል ስፕላይን አለ፣ ኢኩዌዥን ድሪቭን ከርቭ አለ። ያ ማለት ማትማቲካል ኢኩዌዥኖችን በመጠቀም ራሱ መስራት የምንችለው ላይኖች አሉ ማለት ነው። የመጀመሪያው ስፕላይን የምንለው ስፕላይን ምንድን ነው? ፖሊላይን ነው ብያችኋለሁ። እዚህ ጋር ከፈለኩ እዚህ ጋር ክሊክ አደርጋለሁ፣ ይሄ ይመጣል። እዚህ ጋር ከፈለኩ እዚህ ጋር ክሊክ አደርጋለሁ። ሉክ እዚህ ጋር ከፈለኩ እዚህ ጋር ክሊክ አደርጋለሁ። እዚህ ጋር ከፈለኩ እዚህ ጋር ክሊክ አደርጋለሁ። እዚህ ጋር ክሊክ አድርጌ እዚህኛው ጋር ብቻ እንዲበቃይ ከፈለኩኝ እዚህ ጋር አሁን መጥቼ ስፕላይኗን ክሊክ አደርጋታለሁ ማለት ነው። ስለዚህ ይሄኛው ይቀራል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አንድ ነጥብ አለ፣ እዚህ ጋር ነጥብ አለች ቅድም የነካውባት። ነጥቧን በመጎተት እዚህ ጋር ያለውን የሳልኩትን ከርቡን ላይኑን ማስተካከል እችላለሁ ማለት ነው።
ሶ ላይኑን ብቻ ይቺ ፖይንቷን በማንቀሳቀስ ማለት ነው። ይቺንም ፖይንት ሳንቀሳቀሳት ልክ የዚህ ዩናይት ይሰጠኛል። ይሄኛውን ፖይንት ሳንቀሳቀስ ልክ እንደዚህ ይሆናል። ይሄኛውንም ሳንቀሳቀስ ልክ እንደዚህ ይሆናል ማለት ነው። ሶ ላይኑን ግን እንዴት ነው ለምሳሌ እዚህ ጋር ያለውን ፖይንቱን መስጠት ስትፈልግ ዳይሜንሽን ሌንግዝ መስጠት ይችላል፣ አንግል መስጠት ይችላል። እንዴት ነው ስንል ይቺን ፖይንቷን ሄደን ክሊክ እናደርጋለን። like smart dimension look ኦኬ ሶ እዚህ ጋር ብዙ ላይኖች አሉ፣ እነሱን ማየት እንችላለን። ይሄኛውንም ወደ ፈለኩት ላይን ማንቀሳቀስ እችላለሁ። እዚህ ጋር ማየት እንችላለን። ሰው በተደጋጋሚ ይህን ነገር እንጠቀማለን። እዚህ ጋር አሁን ይችን አሁን ሰሌክት ያደረኳትን ላይን ድሌት ማድረግ ስፈልግ ለምሳሌ እቺ ብቻ ላይኗን ድሌት ማድረግ ስትፈልግ ላይክ እዚህ ጋር ሳረጋት አሁን ያቺን ቅድም የነበረችው ላይን ድሌት አደረኳት ማለት ነው። አሁን እዚህኛው ጋር ይሄኛውን ራሱን እንዳለ ማንቀሳቀስ ነው የሚችለው። ማንኛው ከፖይንቱ ውጭ ያለ ነገር ድራግ ሳረግ የፖል ላይኑን ሳረግ የማንቀሳቀሰው ሙሉ ኦብጀክቱን ነው። ግን ፖይንቷን ከሆነ ግን የፖይንቷን አጠቃላይ የዚህኛውን ድሮይንግን ኮንትሮል ማድረግ ይችላል ማለት ነው። as you can see እንደምታዩት እዚህ ጋር ስማርት ዳይሜንሽን አለ፣ ስኬች አለ። እስከምንፈልገው አንፃር ያለውን ርቀት እዚህ ጋር እንገልጻለን። ለምሳሌ ከዚህ በሁለቱ መካከል ያለው ርቀት ለምሳሌ ኦኬ 71 አልነ ፎር ኤግዛምፕል 80 ቢሆን 80 አላለሁኝ። እሺ አሁንም ከዚች ከዚህ ጋር ቢሆን ያለውን ግንኙነት በተመሳሳይ መልኩ እገልጻለሁ ማለት ነው። እዚህ ጋር እንግዲህ ኢንሰርት ስፕላይን ፖይንት ነው። ሌላም ጭማሪ ማስገባት ስፈልግ የስፕላይን ዲስፕሌይ ኮንትሮል ፖሊገን አለ የምንቆጣጠረው፣ ይሄን የምናየው ይሆናል። ኮንቨርት ስፕላይን፣ ዲታች፣ ሾው ከርቬቸር። እዚህ ጋር ደግሞ ተጨማሪ ሌሎች ስፕላይኖች አሉ ማለት ነው። ላይክ ከት ማድረግ ስንፈልግ ምናምን አይነት ነገሮች የምንጠቀማቸው ማለት ነው። ሶ ኢንፍሌሽን ፖይንት የሆነ ማሳየት ሲፈልግ እዚህ ጋር በተመሳሳይ መልኩ ይሄን መጠቀም ያስችለናል ማለት ነው። ሶ እዚህ ጋር ድራግ ምናምን በማድረግ ማስተካከል እንደምንችል ማወቅ ይገባናል። ይሄኛው ስፕላይን ይባላል። ከዚህኛው ተጨማሪ ደግሞ ስታይል ስፕላይን ማለት ላይክ እዚህ ጋር ተጫንኩኝ። ይሄኛው ላይኑን ነው ራሱን ላይኑን ነው ኮንትሮል ስናደርግ ነበር። እዚህኛው ጋር ደግሞ የትኛው እንደሆነ እናያለን። ሶ እዚህ ጋር ሴሌክት አድርጌ ይወጣል። ይሄ ቅድም ሉክ ተጭኜ ራሱን ሳደርገው አንቀሳቅሰዋለሁ። የስ ምንም እዚህኛው ጋር ላይኑ ላይ የማስተካክለው ምንም አይነት ነገር የለም። ቢኮዝ ምንም አይነት ነጥብ የለም ምናምን ነገር። እዚህኛው ጋር ስፕላይን ላይ
አንድ እዚህ ጋር ነጥብ አለ፣ እዚህ ጋር ፖይንት አለች፣ እዚህ ጋር ፖይንት አለች፣ እዚህ ጋር ክሊክ ያልኩባቸው ቦታዎች ላይ ማለት ነው ማስተካከል ይችላሉ። እዚህኛው ጋር ግን ላይኑ ላይ አይደለም ማስተካከል የሚችለው። ማስተካከል የሚችለው ይሄኛውን ሂድ ሴንተር ላይኑን አለ እንደምታዩት ማለት ነው። ስለዚህ ይችን ላይን ነው ኮንትሮል ማድረግ የሚችለው። ይችን ወርታች ሳደርግ ይሄን ኮንትሮል ማድረግ ይችላሉ ይሄኛውን ማለት ነው። ሶ የሁለቱ ልዩነት ይሄኛው ስፕላይን ይባላል፣ ይሄኛው ስታይል ስፕላይን እንለዋለን ማለት ነው። ልዩነታቸው ምንድነው? ስፕላይን ላይ ኮንትሮል የምናደርገው ላይኑ ላይ ነው። ላይኑ ላይ ባሉ ፖይንቶች ኮንትሮል ማድረግ እንችላለን። ስታይል ስፕላይን ግን ላይኑ ላይ ሳይሆን ተጨማሪ ላይን ስላለው ሂድን ላይኑ ላይ ወይም ደግሞ ቀድሞ ከሱ በፊት ያለውን እዛ ላይ ክሊክ በማድረግ ይሄን እንሰራለን ማለት ነው። ደግሞ ያኛውን አጀስት ማድረግ ማለት ነው። ስለዚህ አሁን እዚህኛው ጋር ከስኬቹ ወጥተናል። እንደምታዩት ይሄ ጥቁር ሆኗል አይደል? ጥቁር ሆነ ማለት ከስኬቹ ወጥተናል። እዚህ ጋር ምንም አይነት ነገር የለም እዚህ ጋር የሚታይ። ስለዚህ ወደ ስኬቹ መመለስ ስንፈልግ ዳብል ክሊክ እናደርገዋለን። ሌፍት ክሊክ ላይ ማለት ነው። ሌፍት ክሊክን ሁለት ጊዜ የሆነ ኦብጀክቱ ላይ ስንጫን ተመልሰን ወደ ስኬቹ እንገባለን። ዳብል ክሊክ ሳደርግ ይሄ ይመጣልኛል ማለት ነው። ይሄ የመጀመሪያው ስፕላይን ነው። ሁለተኛው ስታይል ስፕላይን ይባላል ማለት ነው። በጣም ለብዙ ነገሮች የሚጠቀምበት በኋላ ላይ እናየዋለን። እዚህ የሶስተኛው ደግሞ እዚህ ጋር ኢኩዌዥን ድሪቭን ከርቭ ነው። ኢኩዌዥን ድሪቭን ከርቭ የምንለው እንግዲህ ኤክስፕሊሳይት እዚህ ጋር ፓራሜትሪክ የሚባሉ አሉትኝ ሞር ማትማቲካል ነው። እዚህ ጋር አሁን ኤክስፕሊሳይት ማለት ኢኩዌዥኑን ፎር ኤግዛምፕል እስኪ ዝም ብለን ሌትስ ሴይ ሳይን ቴታ ላይክ እስኪ ብሬክ እንክፈትና ብሬክ ኤክስ እናደርገው። ሶ ከምን እስከ ምን ነው? ከዚህኛው ከዜሮ እስከ ዜሮ እስከ 180 ዲግሪ ቢሆን ብለን ክሊክ እናድርግ። ሉክ ይሄን እንዳያሳስተን ላጥፋ። ሉክ ይሄን መስራት ይከብደናል። ይሄ እንደምታዩት ከዜሮ የሚነሳው አይደል? ይሄ የሳይን ከርቭ ነው። የሳይን ቴታ ከርቭ ነው። የሳይን ቴታ ከርቭ የሚነሳው 0 ላይ ነው። ሳይን 0 ስለሆነ ሳይን 0 ስናስገባ 0 ነው። የኮስ ሲሆን ደግሞ ሳይን 0 አይደለ? ሳይን ቴታ 0 ነው ማለት 1 ነው። ከዋን የሚጀምረው ከዋን የሚጀምረው ሳይን 0 ግን 0 ስለሆነ የሚጀምረው ከኦሪጂን ነው ማለት ነው። ስታርት የሚያደርገው ሰው ይሄኛው ኢኩዌዥን ላይ የሚባለው በዚህ አይነት መልኩ መስራት እንችላለን። ሉክ ይሄኛው ይሄን ይመስላል። የሳይን ነው። የኮዛይንን እንይ። ኢኩዌዥን ድሪቭን ኮዝ እሺ ኤክስ አረግ 0 አፕ ቱ እዚህ ጋር 180 ዲግሪ ሉክ የመጀመሪያው ይሄኛው አሁን ላይ የምታዩት ይሄ ከርቭ የኮዝ ነው። ኮዝ 0 ስኮልድ ኮዝ 0 የሚሆነው 90 ዲግሪ ላይ 90 ዲግሪ ላይ ነው አይደል? ካልሆነ አንድ ነው። ኮዝ 0 1 ነው። ስለዚህ 0 ስናረግ ኮዝ 0 1 ነው። ኮዝ 90 ደግሞ ስኮልድ 1 ነው። እዚህ ጋር 1 የሚመጣው ኮዝ 90 0 ነው ማለት ሶሪ። ኮዝ 0 ግን 1 ስለሆነ የሚጀምረው ከ1 ነው ማለት ነው። ሶ ይሄን በዚህ አይነት መልኩ መስራት እንችላለን። ይሄኛው ኢኩዌዥን ድሪቭን ይባላል ማለት ነው። ስለዚህ በጣም ደስ የሚል ፊቸር ነው። ወደፊትም ለብዙ ነገሮች ተጠቀሙታላችሁ። እሱንም
ማስተዋል ይገባል ማለት ነው። ከዛ በተጨማሪ እዚህ ጋር የምናየው ነገር ምንድነው? ሬክታንግል አለ። አሁንም ሬክታንግል ላይ 3 ፖይንት ሴንተር ሬክታንግል አለ። ስኬች አን አንግል ሬክታንግል ሉክ እዛ ጋር ማየት ትችላላችሁ እንዴት እንደሚሰራው ማለት ነው። 3 ነጥቦች እንጠቀም። From the center, use 3 clicks to place the center, define the distance to one each, and then define the full size and shape of the rectangle define አድርጉ ይላል። እዚህ ጋር መተን ኮርነር ሬክታንግል አለ። እዚህ ጋር ክሊክ እናደርጋለን። ይሄ ሬክታንግል ማለት ልክ 2 ፖይንቶችን ብቻ ነው የምንጫነው። ለምሳሌ ምንና ምን እዚህ ጋር ያለው ፖይንት አለ ዘን የመጨረሻውን ፖይንት ነው የምንጠቀመው። የመጨረሻው ያ ማለት ዲፋይን የሚያደርግልን ዋይ አክሲስ ነው። እዚህ ጋር ሴንተር ላይ ተጠቀም ከዛ መተን እዚህ አካባቢ የምንፈልገው ቦታ ላይ እንጫናለን ማለት ነው። ዲፋይን ማድረግ የምንፈልገው ነገር ካለ ለምሳሌ ስማርት ዳይሜንሽን ይሄኛው 30 ሚሊ ሜትር እንዲሆን ይሄኛው ደግሞ 50 ሚሊ ሜትር እንዲሆን ነው የፈለኩት። ኤክሱ from the x axis በ50 ሜትር ርቀት ላይ እንዲሆን ወይም ደግሞ ሌንግዙ 50 ሜትር እንዲሆን 50 ሚሊ ሜትር እንዲሆን ሄይቱ ደግሞ 30 ሚሊ ሜትር እንዲሆን ካልኩኝ እዚህ ጋር ስማርት ዳይሜንሽን እመጣለሁ። እዚች ጋር 324 ነው የሚለው ይጋ ወደ 30 50 ነው እንዲሆን የሚፈልገው 50 ይሄኛው 30 ነው እንዲሆን የሚፈልገው 30 አለዋለሁ። ይሄ ይመጣል ማለት ነው። እኛን ድራግ አድርጌ ይችላል ማጥፋት ስፈልግ እዚህ ጋር ስማርት ዳይሜንሽን። ስለዚህ እዚህ ጋር እንደምታዩት ጥቁር ሆኗል። ጥቁር ሆኗል ማለት ቅድም እንደነገርኳችሁ እዚህ ጋር ስታይ ፉሊ ዲፋይንድ ነው። ያ ማለት ልጎትተው አልጎትተው። ለምሳሌ እዚህ ጋር አንስቲ ብጎትተው አይጎትትም። ይሄን ወርታች ባረግ አይጎትትም። ስለዚህ ይሄኛው ፉሊ ዲፋይንድ ሆኗል ማለት ነው። ከዚህ ስኬች መውጣት ስትፈልግ ይቺኛዋን ስኬችን መጫን ይችላል። ካልሆነ ደግሞ ኤዲት ስኬች ይቺኛዋን መጫን ይችላል። ሁለቱም ተመሳሳይ ስለሆኑ ችግር የለውም። ኤዲት ስኬች ነው የሚቀርበን ይሄ ነው። ይሄኛውን እንደዚህ አድርገን እንወጣለን ማለት ነው። ከዚህ በኋላ ቀሪዎቹን ደግሞ ከዚህ በኋላ በሚኖሩን ቪዲዮዎች እናያለን። ግልጽ ነው ብዬ አስባለሁ። ግልጽ ያልሆነላችሁ ነገር ካለ መጠየቅ ትችላላችሁ። አመሰግናለሁ።